ቁራ ስንት ዓመት ነው የሚኖረው? አላቅም ስንት ዓመት እንደው ለምን ማታክ አላቅም ኢትዮጵያዊ አይደለም እንዴ? እና እኔ ስለ ቁራ አይደለም እንዴ? ታዲያ እኔ ስለ ቁራ ምንም ቁራ አይደለም እሺ ይሄ እኮ ነው ችግራችሁ። ቁራ ስንት ዓመት ነው የሚኖረው? እኔ ለምን ሳይነው እኔ ሌላ ስንት የሚያሳስበኝ ጉዳይ አለ። ስለ ቁራ ደግሞ ይኑር አይኑር እኔ ምን መልከተኛል? ቁራ ስለተረገመ ነው 360 ዓመት እዚህ ምድር ላይ የሚኖረው። አንድ ቁራ 360 ዓመት ይኖራል። አንድ ቁራ ይሄ ቁራ ማለት ገብቷል። ቋቅ ጥቁር አወኩት። በቃ እሱ ጥቁር ብቻ አይደለም እንዲህ አንገቱ ላይ እንደዚህ ነጭ አለው። እሱ ምድሪቷ በቁጣ ውሃ በተመታችበት ዘመን ሂድና አይተና ብሎ ቁራውን ስልክ በዛው ጭድት ብሎ ቀረ። ከዛን እርግብን ላክ። መጀመሪያ ባዶ አፏ መጣች አይደል? ከቀናቶች በኋላ ደግሞ ስልክ ሳር ይዛ መጣች። አገር ሰላም መሆኑ ተባለ። ከዛን ቁራ እዛው ተልኬ ቀራ። እድሜ ልክህን እየጮክ ረጅም እድሜ ካሉት ውስጥ ኑር ተባለ። እንደ ንስር አሁን ከንስር ቀጥሎ እሱ ነው የሚኖረው። ንስር በምርቃት ሲሆን ቁራው የእርግማን ውጤት ነው። ንስር ስንት ዓመት ነው የሚኖረው? ንስር ከዛ በላይ ነው የሚኖረው። ንስር 360 ስንት ከዛ በላይ ነው የሚኖረው። ከ360 በላይ ይኖራል። ወደ 400 500 ድረስም ሊሄድ ይችላል። 500 ዓመትም ይኖራል። የንስር እድሜ የቁራ እድሜ ግን 360 ነው። ንስር ዛሬ እንኳን ላይ ዳመና ውስጥ ሆኖ መሬት ላይ አይጥን ያያታል። ንስር